አረከባት አይዞሽ እንኳን ደህና መጣሽ፣ እንኳን ለቤትሽ አበቃሽ። አሜን ብያለሁ። አታሽኮርምሙኝ። ለካ እንደዚህ ደስ ይላል በጣም። ኧረ ልጆች የእናንተ ደስታ ይሄን ያህል መሆኑን አላወቅኩም። እንደው ይቅር በይ ልጄ። ችግር የለውም ማዘርዬ። እንግዲህ ሰው እኮ ይጣላል፣ ይታረቃል፣ በቤተሰብ መሀል ይፈጠራል። ዛሬ እንግዲህ ፊልም እንግዲህ ተመልካቾቻችን ነው የምለው እኔ ማዘርዬ ፊልም ይሉታል ከፊልም የሚመለከቱ ሰዎች ጋር ስለተቀየሙኝ በቃ ይቅር እንድንባባል እፈልጋለሁ። ልጆቼ በስደት እንዳይከፋቸው ብሎ ነው ቤተሰብ። በመጀመሪያ ግን ሰላም ሁላችሁም በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። ዛሬ እንግዲህ በባሌና በአማቴ መሀል ቁጭ ስላልኩ በጣም ኮንፊደንስ ተሰምቶኛል፣ ደስ ብሎኛል። መጣላት ለማንም አይጠቅምም። መጣላት ቂም ስታዝኑ ልባችሁ የሁሉም ሰው ልብ ይቆስላል። ያስቀየመውም ሰው ልብ ይቆስላል፣ የተቀየመውም ሰው ልብ ይቆስላል። ከኛ ተማሩ፣ ምንም አይጠቅምም። ተቻችሎ የቤትን ገመና ወደ ቤት ወደ ውጭ የሚወጣን ወደ ውጭ አድርጎ ተቻችሎ የመኖርን የሚያክል ነገር የለም። ደስታ የሚሰጠው እሱ ነው። እና ቤተሰብ ዛሬ በአማቴ ዩቲዩብ ከመጣ በጣም ቆይቻለሁ። ዛሬ እንግዲህ ብዙዎቻችሁ ተመልካቾቻችን ለኔ አግዛችሁ ባለቤቴንም አማቴንም ተናግራችኋል። ያ ደግሞ እናንተ መልካም ስለሆናችሁ ነው፣ ጥሩ ስለሆናችሁ ነው፣ ከተበዳይ ጎን ስለምትቆሙ ነው። እና ዛሬ ግን ያው እነሱ ይቅርታ ሊጠይቋችሁ ይፈልጋሉ። ምክንያቱም እኔም ጥፋት አለብኝ። የእነሱን ጥፋት አደባባይ ላይ ማውጣት አልነበረብኝም። ግን አንዳንዴ ስሜታዊ ስትሆኑ የምታደርጉትና የማታደርጉትን መለየት ስለሚያቅት ነው። ዛሬ እንግዲህ ቤተሰብ ስለነበረን ስላደረጋችሁልኝ ትብብር ከጎኔ ስለሆናችሁ አይዞች ስላላችሁኝ አመሰግናለሁ። እስኪ እንግዲህ ማዘር ጋር አንዳንድ ነገር አውሩ። እሺ ማዘር፣ ዛሬ በእውነት በጣም ደስ ብሎኛል። የልጄ ላይ ያየሁት ፈገግታ የኔ እድሜ እንዲጨምር አድርጎልኛል። ልጆቼን የሚያስደስት ነገር ነው ማድረግ ያለብኝ። እንደውም የበለጠ እንድወድሽና እንዳከብርሽ ይሁን ብዬ ያለፈው ምንም ጥሩ ነገርም ይሁን መጥፎ ነገርም ሳላቅ ዝም ብዬ ተቀይሜሽ የነበረው እዛ ፊልም ውስጥ ያሉት ልጆች የሚጽፉትን ያነብልኛል እዚህ ቤት ያለው ልጅ እና ምን ያህል እንደሚወዱሽ ሰው ሀገር ምን ያህል እንደደከምሽ ብዙ አመት አብረሽ ከሱ ጋር እንደምትተዋወቂ ነው የነገሩኝ። እኔ ልጄ አልነገረኝም። አረብ ሀገር እየኖርሽ እንደዚህ መተዋወቃችሁን አላወኩም። አሁን ግን ስላወቅኩኝ አንደኛ ልጄ ነሽ። እኔ እንደዛ ደክሞሽ መከራሽን አይተሽ ከዛ ከስደት መጥተሽ አንቺን እንዲህ መናገር አልነበረብኝም። ግን አንድ የምነግርሽ ነገር ልጄ ለወደፊትሽም የሚጠቅም እኔ እናት ነኝ። የባል ዘመድ ሲባል በክፉ አይደለም ማየት ያለብሽ። የባል ዘመድ ከማንም የበለጠ ልጁ ከሰው በላይ እንዲሆንለት ይፈልጋል። ሁልጊዜ ልጁ የተጎዳበት ይመስለዋል እንጂ አንቺን ወይም ደግሞ ሌሎች መሰሎችን ጥላቻ አይደለም። እናት ሁልጊዜም ቢሆን ለልጆቿ ሁሌ የበላይ ነው እንዲሆን የምትፈልገው እና አንቺንም ይቅርታ ማለት ፈልጋለሁ በዚህ አጋጣሚ። ልጄ ነሽ አይደለም። ምክንያቱም የልጄ ደስታ ነው ቅድሚያ የሚቀድመው፣ የልጄ ደስታ ነው። የልጄ ደስታ አይኔ ላይ ነው እስካሁን ድረስ ያለው። ከአንቺ ጋር ሲገናኝ የነበረው ነገር ትናንትና በጣም ውስጤን በጣም ረብሾታል። ጥፋትሽ ምን እንደሆነ አይታወቅም፣ ግን አንዳንድ ጊዜ እንደነገርኩሽ ነው። ልጄን ወደሽ እኔን ለምን ጠላሽ የሚባል ነገር አለ። ትዳር ሌላ ነው፣ እናት ሌላ ናት። ቤተሰብና ትዳር አንድ አይደለም። ምክንያቱም ልጄ ከአንቺ የበለጠ የሚወደው እኔን ነው፣ ግን ደግሞ አንቺ የምትሰጪውን ልጅ እኔ መስጠት አልችልም። ስለዚህ ከእኔ ደግሞ የበለጠ ሚስቱን ማክበርና መውደድ አለበት። ምክንያቱም ልብ የተለያየ ነው የሚወደው እንጂ አንድ አይነት ውዴታ አይኖርም። ስለዚህ አሁን እዛ ፊልም ውስጥ ያሉት ሰዎች ተቀይመውኛል፣ ሲሳደቡም ነበር አሉ። ችግር የለም ስለማያውቁ ነው፣ ስላልተረዱ። ስለዚህ ከልጆቹ ጋር እንግዲህ ባንቺ የተነሳ ነው። ከልጆቹ ጋር ይቅር አባቢኝ፣ እንዲከፋቸው አልፈልግም። እንዳንቺ እዛ ሀገር የሚደክሙ የሚለፉ መሆናቸውን ሰምቻለሁ። ስለዚህ ልጄ እዛም ያሉትን እናንተንም ልጄ የሚቀር በለኝ። ጊዜህን አቃጥዬ ውስጥህን ሳልረዳ ስሜታዊ ሆኜ የእናትነት አንጀት ሆኖብኝ
አንተንም ጎድቻለሁ ልጄ ይቅር በለኝ፣ አንቺም ልጄ ይቅር በይኝ። እንግዲህ ከአሁን በኋላ እንድትጨምሪ ነው። ልጅ እኛ ልጅም እንወዳለን። ደገምገም አድርገሽ ወልደሽ ደግሞ ለመሳም ያብቃይ ልጄ። በጣም ነው የማመሰግነው። ከእነሱ ጋር ይቅር አባቢ። አንቺ ግን ዛሬ የበላሽውን ገንፎ ምን የመሰለ ያጎረስኩሽን ገንፎ ንገሪያቸው እንዴት እንደምወድሽ። ምክንያቱም በውጭና ስትቀርቢ አንድ አይደለም። ስቆጣሽ የነበረው አሁን ደግሞ አጠገቤ ስትሆኝ ደግሞ አንጀቴ ስፍስፍ ብሎ በእናትነት የተቀበልኩሽ ልጄ። ስለዚህ እኔ እወድሻለሁ ልጄ። ነይ እኔ ቆንጆ አንቺን የሚመስል የለም። አንተም የታባክ ካሁን በኋላ ቃል ድምጿ እንዲናፍቅህ ነው መሆን ያለበት እንጂ አንቺ ማክብረሽ እሱ ተከባብራችሁ በትዳራችሁ መሀል ቤተሰብ የሚባል ነገር ጣልቃ መግባት የለበትም። የወደደውን ለወድ ግዴታ ነው። ስለዚህ ስሜታዊ ሆኜ ስላስቀየምኩ በጣም ይቅርታ። እዛ ያሉትንም ይቅር አባባይ ልጄ። ችግር የለውም። እንግዲህ ተመልካቾቻችን ማዘርጋ ወደ በፊት ፍቅራችን ተመልሰናል። አንዳንዴ የእኔም ጥፋት ነው ቀድሜ እንደነገርኳችሁ። ማለት አንዳንዴ የሆነ በመካከል ክፍተት ሲፈጠር ጸብ ሲፈጠር ረገብ ለማድረግ ነገሮችን ተውት ማድረግ ነበረብኝ። ግን እኔ ከፋኝና ሚዲያ ላይ ካወጣሁት አይቀራልኩና በቃ እያንዳንዱ ጥቃቅን ነገር አወጣሁትና የሆነ ሰው ደግሞ ክፍተቱ ሲነገረው ደካማ ጎኑ ሲነገረው ሞር ይናደዳል፣ ይበሳጫል። እነሱን አበሳጫኋቸው ደጋግመው እኔን ለማጣቆር። እኔ የእነሱን ክፍተት ስናገር መቼም እነሱ የኔ መልካም አይናገርም፣ የሰው ተፈጥሮ ስለሆነ ማለት ነው። እና እኔም በጣም ይቅርታ እናንተንም ወደ ስድብ ወደ ክፉ ቃል እንድትናገሩ የገፋፋችሁ እኔ ነኝ። ሳለቅስ ስላያችሁኝ ነው። እንግዲህ ማዘር እናንተ ስለተከፋችሁ ምናምን ደብሯቸዋል። እናንተ ደግሞ እንድትታረቁ ፈልጋለሁ። ኮሜንት ጻፉ። ማዘር ይቅር ብለንዎታል፣ እኛ እንወደዎታለን። ግን እናንተ እንኳን ትልቅ ሰው እኛን ወዳችሁ ነው አይደል የምትከተሉን? እንደምትወዷቸው እርግጠኛ ነኝ። በመጀመሪያው ቪዲዮ አይተናል ምን ያህል ፍቅራችሁን ለገለጻችሁ። አሁንም ቢሆን ሰብስክራይበሩን ሙሉና የማዘርን አሁን በቅርብ ወደ ሀገር ይገባሉ። እንግዲህ ወደ ሀገር ማለት ሀገር ወደ ተወለዱበት አካባቢ ማለት ነው። ሰብስክራይበሩን ሙሉላቸው ውድ ቤተሰቦች። እሱ ካልሞላማ ቃል ስለገባሽ እሱ ካልሞላ ከዚህ ነቅነቅ የለም። ሰላም መኖር ከፈለግሽ እኔ ከዚህ ቤት ሁልቅ እንድልሽ ቃል የገባሽውን ድርግ። እኔ ደግሞ ቤተሰቦች አያሳፍሩኝም። ዛሬውኑ ሰብስክራይበሩን 300 ሰብስክራይብ ነው የቀረው። ሙሉልን ቤተሰቦቼ። ካሁን በኋላ እኔም ጸባይን አስተካክላለሁ። እናቴ ብትናገረኝ ምን ያህል አንገቴን ደፍቼ እንደማሳልፍ ሁሉ የባሌም እናት ስትናገረኝ አንገቴን ደፍቼ ላሳልፍ ለራሴ ቃል ገብቻለሁ። ምክንያቱም ከዚህ ቤት በወጣሁበት አጋጣሚ ባሌ ተጎድቷል፣ እኔ ተጎድቻለሁ፣ ልጄ ተጎድቷል። አማቴን በእርግጠኝነት ደስተኛ አልነበሩም እንደዛ ቢናገሩም ማለት ነው ከካሜራ ጀርባ ስላወራል። ያለው ነገር ይሄን ነው። እናንተም በኮሜንት ጻፉላቸው። ባለቤት ሄደው ምን ተሰማ? እኔና ማዘር እንደዚህ ሰላም በመፍጠራችን ወደር የሌለው ደስታ ነው። በጣም ደስ ብሎኛል። እውነት ከምን ለመናገር በጣም ደስ ብሎኛል። እንደዚህ ነው የሚያምርብን። ኑሩልኝ። እወዳችኋለሁ ሁላችሁንም። እንግዲህ ምንም ምለው ነገር የለም። ያው እሷ እንዳለችው ሰብስክራይብ ላይ እናቴ ሙሉላት፣ ሰብስክራይብ እንድሞሉላት ነው። በዛ ላይ ደግሞ እኛ ከዚህ በኋላ በእንደዚህ ነው የምታገኙን። ወደ ቦታችን ተመልሰናል ለማለት ነው። ይቅርታ ጠይቃቸው። ተናደውብሃል። ከማዘር ጎን ሆነህ እኔን ከማዘር ጎን መሆንህን አይደለም የጠሉት፣ እናትን መውደድህን ማንም ሊጣል አይችልም። ምክንያቱም እናት ናት፣ አትተካም። ገባ? እኔ ይሄንን አንተ አሁን ከኔና ከማዘር ብዬ ልጠይቅህ አልችልም። ማዘርን ብትለኝ አይከፋኝም። ምክንያቱም እኔም እናቴን ነው ከአንተ ላስበልጥ የምችለው። ምክንያቱም እናት ወደር የላትም፣ እናት መተኪያ የላትም። ግን ምንድነው እነሱ የደበራቸው ማዘር እንደዛ እኔ ሲናገሩኝ ቢያንስ ማዘርንም ቦታ ሰጥተህ ከኔም ጎን ቁመህ ደግሞ ለኔም ቦታ መስጠት ነበረብህ እንጂ ጨፍልቀህ ከማዘር ብቻ ጎን ቁመህ እኔን የሆነ ክፉ ስራ እንደሰራው ማድረግ አልነበረብህ የሚለው ነው የከፋቸውና ይቅርታ ልጠይቃቸው እፈልጋለሁ። ይቅርታ ብያለሁ። ያው እናትም የራሷን የቻለ ቦታ አላት፣ ሚስትም የራሷን የቻለ ቦታ አላት። አይወዳደሩም ሁለቱም። አንዳንዴ የማይወዳደር ነገሮች አሉና ሁለቱም የሚወዳደሩ አይደሉም። ሁሉም የራሳቸው ቦታ አላቸው። ግን ካስቀየምኳችሁ ያው እሷ ልጅ ነች በሚለው ለምን አልታገሰችም በሚለው ነው። የዘ ፓስት መመለስ አንፈልግም። ብቻ ግን ለሁሉም ነገር ይቅርታ።
ቤተሰቦቼ እንግዲህ ዛሬ ይዘንላችሁ የመጣነው ቪዲዮ ምን ያህል እርቅ እንደወረደ ተግባብተናል የሚለውን ለማሳየት ነው። ሰብስክራይብ እያደረጋችሁ ሰዓትም እንዲሞላ ቪዲዮውን እስከ መጨረሻው እያያችሁ የማዘርን ቪዲዮ ለእናንተ ኃላፊነት ሰጥቻለሁ። አንዳንዴ ሰው ለምን ተጣላ ልንል አንችልም። ሰይጣን ስራው ያንን ነው። ምን ይላሉ አባቶች? ሰይጣን ሰፌድ አይሰፋም ይላሉ። ስራው ነገር መስፋት ነው። ትንሽ ክፍተት ሲያገኝ አስፋፍቶ በተለይ በትዳር መሀል መግባት ሰይጣን ያስደስተዋል። ትዳርን ማፍረስ፣ ልጆችን መበተን፣ ቤተሰብን ማለያየት ሰይጣን ደስ ይለዋልና እኛን ለሰይጣን በር የሰጠነውና እኔም ደጋግሜ ይቅርታ ጠይቃችኋለሁ እናንተን እንድትሳደቡ ስላደረኳችሁ። ብቻ ግን ወዳችኋለሁ። የዛሬ ቪዲዮ ይሄን ይመስላል። ባይ ባይ። እሺ